ሰላም ሰላም እንዴት ናችሁ? ዛሬም ደግሞ በአንድ አስገራሚ ጫካ ላይ ነው የሚገኘው። ዛሬም ቪዲዮ ሰራላችሁ በጣም ደስ ብሎኝ ነው። ምክንያቱም ቦታው ፀሐያማ ነው። በዚህ ክረምት ላይ ይሄን ቪዲዮ ስቀርጽ እንዲህ ፀሐያማ ሆኖ በዚህ በጫካ ውስጥ እየሄድኩ ስቀርጽላችሁ በጣም ደስ የሚል ስሜት ነው የሚሰማው እና ውስጡን ዞር ዞር እያልን እናያለን። በጣም የሚያምር ነፋሻማ ነው። ውስጡ ከገባችሁ ራሱ ትጣፋላችሁ ማለት ይቻላል። ጂፒኤስ ምናምን ከተጠቀማችሁ ከጫካው ስፋትና ከውበቱ አንፃር ወደ ውስጥ ገብታችሁ ልትጠፉ ትችላላችሁ ማለት ነው። መውጫ መንገዱን ካላወቃችሁት። አጠገቤም አንድ የሚያስጎበኝ ልጅ አለ፣ ቦታው ውስጥ ለውስጥ የሚወስደኝ ማለት ነው። ከሱ ጋር የሄድኩ ነው የምገኘው። እኔ ቦታውን የምቀርጽላችሁ ይሆናል። እናንተ ቪዲዮውን እንደምትወዱት ተስፋ አደርጋለሁ። ይህ ተመልከቱ እንግዲህ ድምጾችን ያዋፋት እንደምትመለከቱት ጫካውን ጥቅጥቅና ታያችሁ። ጥቅጥቅ ያለ ጫካ ነው። ምንም በቃ መግቢያም ያለው አይመስልም። እና ይሄ ፊት ለፊት የምታዩት ደግሞ ድንበሩ ምናምን የታጠረበት ግንባታ ነው። ይሄ የወፎቹ ድምጽ፣ ጸጥታው፣ ነፋሻማነቱ፣ አየሩ ሲነፍስ በጣም ደስ ይላል። የአሞሮቹን ድምጽ አዋቸው ታረለ እና ይሄ ይመስላል። አሞሮቹ በጣም ነው የሚጮሁት። ይሄ በጠዋት አካባቢ ቢሆን ደግሞ በጠዋት አየር ላይ በዚህ ቦታ መጣችሁ እንቅስቃሴ ያደርጋችሁ እየወጣችሁ ብታዩት ምን ያህል እንደሚማርክ አስቡት። ምን ያህል የአዕዋፋቱ ድምጽ፣ የአየሩ ነፋሻማነት መንፈስን ያድሳል። በጣም ነው ደስ የሚለው። ብዙ ቱሪስቶች እንደውም እዚህ አካባቢ እየመጡ በጣም የሚጎበኙበትና ሰማችኋል አይደል? እየመጡ የሚጎበኙበት ነገር ነው። አይሆፕ ቪዲዮ በጣም ጭልም ያለ ጫካ ብቻ መስሎ ሊታያችሁ ይችላል። ግን ያው በጣም ጫካው ጥቅጥቅ ስላለ ምንም ማድረግ አልችልም። የቻልኩትን ያህል ግልጽ እንዲሆንና ሰፋ አድርጌ ለመቅረጽ ሞክራለሁ እንጂ ትንሽ መንገድ አለች፣ ቀጭን መንገድ እንጂ ከባድ ነው ማለት ነው ለማሳየት። በጣም ጥቅጥቅ ስላለ እናንተ ግልጽ አድርጎ ለማሳየት ትንሽ ከብዳል። ግን ተቻለኝ ያን ሞክራለሁ ማለት ነው። እንደምታዩት ትንሽ መንገድ አለች፣ ጫካው አካፋይ ነገር የምትሄድ ይሄን ይመስላል። እዚህ ጋር ደግሞ ጉሎ ማታቁ ከሆነ ወይም ደግሞ ጉሎ ካስተር ኦይል የሚመረትበት ማለት ነው። በእኛ ሀገር አጠራር ጉሎ ይባላል። ጉሎ የፊት ለፊት የምታዩት ነው። እዚህ ጋር ደግሞ ግራዋ አለ። ግራዋም ደግሞ ብዙ ያው እናቶቻችን እቃ ለማጠቢያ ነው የሚጠቀሙት። ግን ቢሆንም ብዙ ጥቅሞች አሉት። እሱም በሌላ ጊዜ በሌላ ቪዲዮ ሰራላችኋለሁ። አሞሮችን ለመቅረጽ እየሞከርኩ ነው፣ ግን ምንም ላገኛቸው አልቻልኩም የቱ ጋር እንደሆነ። ካገኘዋቸው የምቀርጻቸው ይሆናል። እቺን ነገር ታስታውሳላችሁ። በፊት በየአካባቢያችን ተወጣ ነበረ። አሁን እዚህ ጫካ ውስጥ ነው የምትገኘው፣ ብዙ ቦታ አትገኝም። ይሄን ይመስላል ማለት ነው። እንግዲህ ቪዲዮ ዛሬ ከወደዳችሁት ላይክ ማድረጋችሁን እንዳረሱ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ሰላም ሁኑልኝ። ቻው